ሰላም ሰላም፣ እንዴት ናችሁ? ያው እንደ ሁልጊዜም የማጋራው ሀሳብ ሲኖር ወደዚህ መንደር መምጣቴ የተለመደ ነው። ዛሬ ሼር ላደረግ የፈለኩት ሁለት ነገር ነው። አንደኛው ይሄ የፕላስቲክ የፌስታል አጠቃቀም ላይ የወጣውን ሕግ ጉዳይ ሲሆን፣ ሁለተኛው ደግሞ በሰሜኑ የሀገራችን ክፍል የኢትዮጵያ ክፍል እየሆነ ያለውን ነገር እየታዘብን ነው። እሱ ላይ ሌላ ሁለተኛ ሀሳብ ይኖረኛል። የመጀመሪያው ሀሳቤ ምንድን ነው? ህግ ሲወጣ በተለይ ደግሞ እንደዚህ አይነት ህግ ሲወጣ መጀመሪያ ዝግጅት፣ መጀመሪያ ማህበረሰቡ በእንደዚህ አይነት ሁኔታ ዝግጅት እንዲያደርግ የግድ ያስፈልጋል። አምራቹ እንደዚህ አይነት ምርት ያመርቱ የነበሩ ድርጅቶች የሽግግር ጊዜ ያስፈልጋቸዋል። ሰራተኞች ይዘዋል። እነሱ ወደ ሌላ ምርት የሚሄዱበት የሽግግር ጊዜ ያስፈልጋቸዋል። ማህበረሰቡም ነገሮችን ሸምቶ ወደ ቤቱ ይዞ ለመሄድ የሚጠቀምበት ነገር ያገኝ ዘንድ፣ በሌላ አንግል ደግሞ ያንን የሚያመርት ድርጅት ምርቱን ወደ ገበያ ቅድሚያ ያስገባ ዘንድ ሊመቻች የግድ ይላል። እኛ ባየነው እና በሰዎች በታዘብነው ግን ስጋ እንኳን ገዝተው ወደ ቤታቸው ለመሄድ እንደ ድሮ 1980ዎች ውስጥ እንደነበረው በጋዜጣ አይነት ነገር ተጠቅልሎ ይዞ ወደ ቤት ቤት ትንሽ ማለት ወደ ኋላ መመለስ ነው። ሌላው ደግሞ ፕላስቲክ ፌስታል ሌሎች ሀገሮች ስላደረጉት የግድ ማድረግ አለብን ብዬ አላስብም። የትኛውስ ነው የተከለከለው? እንደገና በምንስ ደረጃ ነው ኢትዮጵያን ጎርቷት ወደ ቀጥታ ክልከላ ውስጥ የገባችው? ሌላውን ምርት ለመግዛት የማህበረሰባችንስ የኢኮኖሚ አቅም እሱን መሸከም ይችላል? እኔ አይመስለኝም። ያየሁት እንዳለሁት ነገሮችን በቀላሉ ወደዛ ሽፍት ማድረግም እንደገና ኢኮኖሚ ማህበረሰቡ ገዝቶ ለመጠቀም ትንሽ የሚያስቸግር ይመስለኛል። እኔ ያው እንደ ሁልጊዜው ሌላ ዓለም ላይ ስለተደረገ የምናደርገው ነገር ነው ለኔ የሚታይ። ሌላ ዓለም ላይ አሜሪካም ሴም ሺት ወስኗል። ባይዘው እዚህ አሜሪካ ነገር የተከለከለ አለ። አሁን አስቤዛ ስናደርግ ለምሳሌ በጣም ስስ ፌስታል እኛ በፊት አስሳቲ ምናምን ገዛ ነበር። በጣም በፊት በጣም ስስ ሲሆኑ ፌስታሎችን እነሱን አሁን አስቤዛ ስናደርግ ዋልማርትን ብንሄድ ካስኮን ብንሄድ አለ እስቲ አሁን ዜሮ ሰርዴ ነበረ። ትልልቅ ፕላስቲክ ባግ ነው የተከለከለው እና ትንሽ ነገሮችን የግድ ሌሎች ስላደረጉት ባናደርግ አሪፍ ነበር። ያው መንግስቱ ጊዜም እንደዛ ነው የሚያደርገው፣ ኮፒ ማድረግ እንጂ ራሳችንን ሆነን መቆም አንችልም። ሌላው የጦርነት ጉሰማ በሰሜኑ የኢትዮጵያ ክፍል አለ። እንደገና አማራ ክልል ውስጥ ያለው ታጣቂ ኃይል ትግራይ ጋር ካለው ጋር እንደገና ከሰሜኑ የኤርትራ ኃይል ጋር ተሰልፎ ፌዴራል መንግስቱን የማጥቃት አይነት ነገር እንቅስቃሴ ፌዴራል ወታደሮች ቦታውን ለቀው ሲሄዱ በጦርነት እንዳስለቀቀ ነገር አድርጎ
ፕሮፓጋንዳ ነው። ፕሮፓጋንዳና መሬት ላይ ያለው ነገር አብሮ እስካልሄደ ድረስ ለውጥ አይመጣም። አይነው የምናየው ነገር እሱ ምንድነው ክሊርሊ ባንዳነት ነው። አሁን ከኤርትራ ጋር የኤርትራ ሰራዊት የትግራይ ውስጥ ያለውን የወያኔን ሰራዊት አግዞ ኢትዮጵያን አንዳው ጊዜም ነው የኢትዮጵያን ሰላም የማይፈልገው ወያኔ የትኞቹንም ኃይሎች ሰብስቦ እንደሚመጣ እናውቃለን። አሁን አስገራሚ ሆኖ አማራ ክልል ውስጥ ወያኔ ደበደበችኝ ብሎ ወያኔ ተቃውሞ የነበረው ኃይል የዛሬ 3-4 ዓመት በነበረው ጦርነት ላይ እምብዛም ተሳትፎ ቢያደርግ ምን ተሳትፎ የነበረው ኃይል አሁን እንደገና ከወያኔ ጋር አብሮ የፌደራል መንግስትን እንትን ብሎ ከዛ በኋላ ስልጣን እንጋራለን ከወያኔ ጋር ስልጣን ሊጋራ ማለት ነው። የኢትዮጵያን ሰላም በዚህ አይነት ሁኔታ ውስጥ ኢትዮጵያ እንድትገኝ ያደረገው ዋናው ነቀርሳ ጋር ተደግፎ ለኢትዮጵያ ሰላም አመጣለሁ፣ ለኢትዮጵያን በነፃነት በሰላም አስተዳድራለሁ። ችግሩ ማን ሆኖ ነው መጀመሪያ ኢትዮጵያን በሰላም ማስተዳደር የሚቻለው? በመጀመሪያ የኢትዮጵያ ችግር እኮ ወያኔ ነው። 100% ወያኔ ነው የኢትዮጵያ ችግር። ኢትዮጵያ ውስጥ ያልነበረ ችግር ወያኔ ዞር ሲል ከየት መጣ? ያስተዳድረው የነበረው የበራው የነበረው የደህንነት ተቋም የነበረው ኃይል እሱን ተጠቅሞ ነው አሁን ሀገሪቱን እያተራመሰ ያለው። ይኸው ስንት ዓመት 10 ዓመት ሊሆነው ነው እንግዲህ 8 ዓመት አካባቢ ያው መጋቢት መጣ 8 ዓመት አካባቢ ያው የኢትዮጵያን ሰላም እያተራመሰ ነው የሚኖረው። እሱን የሚያውቀው ኃይል ተጎድቻለሁ በዚህ ኃይል ተጎድቻለሁ ብሎ የሚል ህዝብ ተነስቶ ከዛ ጋር አብሮ አገር ላይ ችግር መፍጠር ለውጥ ይመጣል ብዬ አላስብም። ማለት ኢትዮጵያ እንደ ትልቅ ሀገር ነች። የኤርትራም የትግራይም ሰራዊት ምናምን ምንም ሊያደርጓት ይችላሉ ብዬ አልገምትም። ግን ዋጋ እንከፍላለን። ሰዎች ይሞታሉ፣ ኢኮኖሚ ይወድቃል። አሁን እነዚህ ለሆነ ማህበረሰብ ክፍል ነው የምንዋጋው ምናምን የሚሉት ሰዎች ያንን ማህበረሰብ የሚጎዳ እንቅስቃሴ ውስጥ ይገባሉ ምናምን። ያው ጦርነት ካለ እዛ አካባቢ ላይ ምንም አይነት እንቅስቃሴ አይኖርም። ማህበረሰቡ የሚያስፈልገው ሸቀጣሸቀጥ እንኳን አይደርሰው። የሀገር ሀብት ወደ ጦርነት ይሄዳል። ስለዚህ ችግር ይኖራል። አሁን ኢትዮጵያ ውስጥ ያለው ችግር በትግራይ ላይ በነበረ ጦርነት ላይ የነበረ የፈሰሰ ገንዘብ ያመጣውም ችግር ነው። ዝም ብሎ ኢኮኖሚ የወለደው ብቻ አይደለም። ያን ጊዜ የጦር መሳሪያ ለመግዛት የተበደርነው ገንዘብ አለ። የሱ ገንዘብ ጫናም ነው የምንዛሪ እንትናችንን ተገደን ኢትዮጵያ ተገዳ እንደዛ አይነት ነገር ውስጥ ገብታ የኢትዮጵያ ብር እንዲወድቅ የተደረገው። ምናልባት ያ ጦርነት ባይኖር እንደዛ ባይደረግ ጫናውም የሚቀንስ ነበር። እንደገና የተሻለ ህይወት መኖር ይቻል ነበር። አሁንም እንደዛ አይነት ጦርነት ውስጥ ከተገባ መንግስት ህግ የማስከበር ግዴታ አለበት። የሀገሩን ዳር ድንበር የማስጠበቅ ግዴታ አለበት። ማንኛውም ጦር መሳሪያ ተሸክሞ የሚንቀሳቀስ ኃይል ጦር መሳሪያውን አውርዶ ህጋዊ ሆኖ ይመራ ዘንድ ግድ ነውና
ያንን ለማድረግ መንግስት የመጨረሻውን አቅሙ እስከ መጨረሻው ድረስ ሊጠቀም ይችላል። ህጋዊ ነው። መንግስት ያደርገው ህጋዊ ነው። የሀገር ኢኮኖሚ ይጎዳል ምናምን። አዎ፣ ግን ሌላ ኦፕሽን የለም። ወደ ጠረጴዛው አልመጣም ብለህ አስበህ ሄደህ ከዛ በኋላ የሚከሰተው ነገር በህዝብ ላይ ችግር ይፈጥራል። አዎ ይፈጥራል። ግን ምርጫ ከሌለ ምን ይደረጋል? ያው ወደ አቅራችሁ ብትመለሱ ራሳችሁን ብትገዙ ያው ሆይ የምትሉትም ሰዎች ባታስገድሉ የሀገር ኢኮኖሚ ባትጎዱ የዚህ እንቅስቃሴ አራማጆች አብዛኞቻችሁ ያው በምዕራብ ዓለም የምትኖሩ ሰዎች ናቸው። የተመቸ ቦታ ነው የምትኖሩት። እንደዚህ አይነት ኮሽታ ምናምን አይኖርም። ግን ለህዝቡ ሰላም አታመጡ። እሱም ብታስቡ መልካም ነው እላለሁ። በተረፈ ወደ ሁለቱም ትልልቅ ሃይማኖቶች ኦርቶዶክስና እስልምና መልካም ጾም። አመሰግናለሁ።